ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። እንግዲህ ዛሬም እንደምታዩኝ መጥቻለሁ። እናንተም ሰብስክራይብ ስላላረጋችሁኝ የረባም አልሰራም። ምክንያቱም ሰብስክራይብ ከሌለው እንዴት አድርጎ ይሰራል? ባዶ ወሬ ባዶ ጨዋታ እኔ ያለ እያጫወትኳችሁ እኔ ያለ እያስደሰትኳችሁ እናንተ ግን ሰብስክራይብ አታረጉኝም። ምን አይከፈልበት ምን ችግር አለው? ሰብስክራይብ ብታረጉኝ። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ተቀላቀሉበትና ባለፈው የከፈትኩ ይለታ መደጋገም አይሆን እንጂ ባለፈው የከፈትኩ ይለታ በአንድ ቀን 1000 ነበር ያስገባችሁ። አሁን ግን እኔ ምን እንዳስቀየምኩኝ አላውቅም፣ ምን እንዳረኩ አላውቅም። እንደው 3 ወር ሞላው ወደ 400 ነው ገና እውነት። እና ሰብስክራይብ ብታረጉኝ እኔ ደግሞ የሚያስተምር ስራ ኮሜዲ የሆነ ስራ ቀልዶችን የሆኑ ስራዎች እየላችሁ እመጣለሁ። እውነት እናንተ ብቻ ሰብስክራይብ ባታረጉ በኮሜንት አይዞ በርታ ላይክ ብታረጉልኝ ላይክ ሼር ብታረጉልኝ እኔ ደግሞ ክንድ አድርጌ እሰራለሁ ማለት ነው። እንግዲህ እንደምታዩት አሁን በቅርቡ ወደ ክፍለ ሀገር ሄዳለሁ። ክፍለ ሀገር ሄጄ ደግሞ አሁንም የሄድበት ምክንያት ስንዴ ልዘራ ነው። የበጋ ስንዴ የምታውቁ ታውቃላችሁ። የማታውቁ የበጋ ስንዴ የሚባል አለ። በሞተር ጠጥቶ ነው የሚዘራ። ከዛ ከተዘራ በኋላ ደግሞ ግንቦት ሲደርስ ይታጨዳል፣ ይወቃል ማለት ነው። እና እመቤታውን ሞተር ልግዛና ዘላቸው እያለች ነው ለቤተሰቦቼ። ሞተር ተገዛሽማ እንዴት ልማትን የራሱ እንደው ልቅርና ላልማ እንዴ ምናምን እያልኩ ነው። ገና 2 ወር ነኝ። ሞተር ተገዛችልኝ ላልመለስም እችላለሁ እንጃ። እኔ እዛው ላለማውላ እችላለሁ እውነት። ምክንያቱም እዛ እያለማው ደግሞ ቤት እንደበረ ሲላት ደግሞ ብመጣ ይሻለኛል። ምክንያቱም እዛ ደግሞ ትንሽ ማልማት አለብኝ የተወሰነ መሬት ስላለኝ። አሁን ደግሞ የበጋ ስንዴ እናለማለን፣ ሽንኩርት እናለማለን፣ ቃሪያ እናለማለን፣ ቲማቲም እናለማለን፣ ቀይ ስር እንዲሁም ጥቅል ጎመኖች ሁሉም ይሆናል። እንደ የሰጡትን የሚሆን መሬቱ በነገራችን ላይ እዚህም ሆኜ አላርፍም። እርሻ አሰርሳለሁ። እመቤትም ጎበዝ ናት። እመቤትም የራሷ መሬት አላት፣ የራሷን ታዘራልኝ፣ እኔም የራሴን አዘራለሁ። ሁላችንም የየራሳችን እናዘራለን። አሁን ደግሞ አስወቅታ ጨርሳለች። አሁን እመቤት አሁን ብቻ ሞተር ልግዛ እያለኝ ነው። እሱ ሞተሩን ደግሞ ተገዛይ እንግዲህ እኔም ላለማ እችላለሁ እዛ ሆኜ። ምክንያቱም እዚህ ሳየው በጣም መቼም ታውቁታላችሁና በጣም ያናድዳል። ምክንያቱም ከባድ ነው። ስለዚህ ኮሜንት ላይ እናንተ እስኪ ክፍለ ሀገር ሂደህ መስኖ አልማ የምትሉ ካላችሁ ኮሜንት ላይ አስቀምጡልኝ። አትሄድ ተመቤት ጋር ሁንም የምትሉ ካላችሁ ተመቤት ጋር ሁኑ ብላችሁ ኮሜንት አስቀምጡልኝ። ሄድሚ ላይ ኮሜንት ከበለጠ ሄድሚ ላይ ካለ ዘንግ መስየዳለሁ። አይ አትሄድ እዚሁን የምትሉ ከሆነ እኔ ከመቤት ጋር ሆናለሁ ማለት ነው። አብዛኛዎቹን ደግሞ ህድና ዛ አረስ የምትሉ ከሆነ ሄጄ አርሳለሁ ማለት ነው። ስለዚህ እናንተ ደግሞ የሚጠበቅባችሁ ሰብስክራይብ ብታረጉኝ እኔ ደስ ይለኛል እውነት። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉ። ምክንያቱም ሰብስክራይብ አይከፈልበትም። ግን 5 ሰው ሰብስክራይብ ቢያረገኝ ለኔ ጥቅም አለኝ። ባያረገኝ ደግሞ እነሱም አይከፈልበት፣ ሰብስክራይብ አይከፈልበት እውነት። ቲክቶክ ላይ እየገባችሁ ፎሎ አድርጉኝ። ፎሎ ያላረጋችሁ ፎሎ እያረጋችሁ ተቀላቀሉ። እንግዲህ ቲክቶክ ላይ እግዚአብሔር ይመስገን 106,000 ተከታዮችን አፍርቻለሁ። ቲክቶክ ላይ 106,000 ማፍራት ማለት በጣም ከባድ ነው እውነት። እና ክብሩ ይስፋ ተመስገን ለዚህ ደረጃ ያደረሰችኝ እመቤት እህቴ ናት። በነገራችን ላይ እህቴ ናት እዚህ ደረጃ ያደረሰችኝ እንጂ እኔ አይደለሁም። እዚህ ደረጃ ያደረሰችኝ እሷ ናት። እና ዛሬ የመጣሁኝ ሰብስክራይብ ምናምን አርጉ ብዬ ልጨቀጭቃችሁ አይደለም። እመቤትን አሁን ተመቤት ጋር ሁን የምትሉ ካላችሁ እጃችሁን ታወጡልኛላችሁ በኮሜንት። አትሄድ የምትሉ ሄድ የምትሉን
ታወጡልኛላችሁ ወደ ላይ እና እስካሁን ስለነበረን ቆይታ በጣም አመሰግናለሁ። ሰብስክራይብ ያላረጋችሁ ደጋገምኩት፣ ሰብስክራይብ አርጉስ። አንደኛ ሰብስክራይብ ስታረጉ ሰዓቱም ይሞላል። ሰዓቱ ከሞላ ደግሞ ያው እኛ ደግሞ ስራችንን እንሰራበታለን ማለት ነው። ስለዚህ ሁላችሁም በትትና በጸባይ ሰብስክራይብ እንድታረጉ ጋበዝኳችሁ። በተረፈ በውጭ ሀገርም በኢትዮጵያም የምትኖሩ እህት ወንድሞቼ ሰላማችሁ ይብዛ። አገራችንን ሰላም ያርግልን፣ ያጡ ወገኖቻችንን ያስብልን። እንወዳችኋለን፣ እናከብራችኋለን። መልካም ቆይታ